ዳግመኛ መገናኘት ስለቻል ጌታ እናመሰግናለን። እንግዲህ ዛሬ ላቀርበው ያለውትን ሐሳብ ትንሽ ለጠጥ ያለ ነው። ነገር ግን በሁለት ወይንም በሶስት እከፋፍለዋለሁ ማለት ነው። ምክንያቱም ረዘም ካለ ሁላችንም እንግዲህ እንሰላቻለንና ላናየው እንችላለን ብዬ ስላሰብኩ ማለት ነው። ነገር ግን እጅግ በጣም ጠቃሚ መልእክት ስለሆነ የተቆራረጠውንም የሚቀጥለውንም ሁለትም ይሁን ሶስት ተከታትላችሁ ብታዩት ደስ ይለኛል። ዘዳግም ምዕራፍ 37 እንደዚህ የሚል ቃል አለ። እግዚአብሔርም ደግሞ በእናንተ ምክንያት በእኔ ተቆጣ፣ እንዲህም አለ፣ አንተ ደግሞ ወደዚያ አትገባም። በፊቱ የሚቆም የነዌ ልጅ ኢያሱ እርሱ ወደዚያ ይገባል። እርሱ ለእስራኤል ምድሪቱን ያወርሳልና አደፋፍረው። ደግሞ ለምርኮ ይሆናሉ ያላችኋቸው ሕፃናቶቻችሁ መልካሙን ከክፉ መለየት የማይችሉ ልጆቻችሁ እነርሱ ወደዚያ ይገባሉ፣ ምድሪቱንም ለእነርሱ ሰጣለው ይወርሷትማል። እንግዲህ ሙሴ ነው ይሄንን እያለ ያለው ምንድነው የሚላቸው ለሕዝቡ? በእናንተ ምክንያት በእኔ ተቆጣ። ዘዳግም ምዕራፍ 4 ላይም ተመሳሳይ ነገር ይናገራል። እግዚአብሔርም በእናንተ ምክንያት ተቆጣኝ፣ ዮርዳኖስንም እንዳልሻገር አምላክም እግዚአብሔር ርስት አድርጎ ወደሚሰጥ ወደ መልካሚቱ ምድር እንዳልገባ ማለ ይላል። በማን ምክንያት ነው? ሙሴ እየመራ ከግብፅ ባወጣው ዮርዳኖስን ባሻገረው ሕዝብ ምክንያት እሱ ግን ወደዛ ወደ ፕሮሚስ ላንድ መግባት እንደማይችል እግዚአብሔር እንደማለበት እየተናገረ ነው። ምክንያቱም እናንተ ናችሁ ያላቸው ነው ለሕዝቡ። እንግዲህ ይሄ ሙሴ ከጥቂት ዓመታት በፊት እኛ ባለንባት ምድር ያሉ ታላላቅ የሃይማኖት ሰዎች፣ ምሁራን፣ ፈላስፎች ብቻ ይሄ ተጽዕኖ ፈጣሪ ናቸው የሚባሉት የዚህ ዘመን ሰዎች ማለት ነው። አሁን ይሄ ዘመን ስል እያለፈ ያለው ዘመን ሰዎች ሲሰብኩ ነበር። በፈርዖን ቤት ያደገው ሙሴ ሌላም እያሉ ማንን መሰለ? ዶክተር አብይን። ዶክተር አብይ ምንም አላለም። በፈርዖን ቤት ያደገው ሙሴ ይህ ነው፣ ሙሴ ነው፣ እንደዚህ ነው፣ እንደዛ ነው እያሉ ስለ አብይ ሲያስጠኑ ለሕዝቡ ሲነግሩት አብይ ምንም የተናገረው ነገር አልነበር። ምክንያቱም እነኛ ሰዎች በዚህ መጠን እንግዲህ ስለ ሙሴ እኮ የእግዚአብሔር ቃል የሚለው እንደዚህ ነው። የሐዋርያት ሥራ ምዕራፍ 3 ላይ ሙሴም ለአባቶች እኔም ጌታ አምላክ እኔን እንዳስነሳኝ ነቢይን ከወንድሞቻችሁ ያስነሳላችኋል፣ በሚነግራችሁም ሁሉ እርሱን ስሙት፣ ያንም ነቢይ የማትሰማው ነፍስ ሁሉ ከሕዝብ ተለይታ ትጠፋለች አለ ይላል። እንግዲህ ይህንን ጴጥሮስ የመጀመሪያው ስብከት ሲሰብክ የተናገረው ነው። ከዘዳግም ምዕራፍ 18 ላይ አምጥቶ ነው። እንዲህ ተመሳሳይ ደግሞ እስጢፋኖስም ጌታን አየሁት ብሎ ተናግሮ ተወግሮ ሲሞት የሰበከው ስብከት ላይ እንደዚህ ያለውን ነገር ተናግሮ ነበር። እናም ያንም ነፍስ የማትሰማው ነፍስ ከሕዝቡ ተለይታ ትጠፋለች አለ። ማን? ሙሴ። ምን? እንደኔ ያለውን ነቢይ ከወንድሞቻችሁ መካከል ያስነሳላችኋል። ስለ ኢየሱስ እኮ እንደኔ ያለ እያለ የሚናገረው ሙሴ ስለ ኢየሱስ ነው። ከወንድሞቻችሁ መካከል ያስነሳላችኋል፣ ስለዚህ እሱን ስሙት እያላቸው ነው። ይህንን ሙሴ በእንደዚህ ያለ ከፍ ያለ ቅባት እግዚአብሔር ያስነሳው ሙሴን ነው። ዶክተር አብይን እሱ ሙሴ ነው። ስለዚህ በዚህ መጠን ሙሴ እንግዲህ እንደዚህ ያለ ነብይ ከሆነ ሕዝቡ ሙሴ ነው የተባለውን ሰው የማይቀበልበት ልቡንም እጁንም ያለውን ነገር ሁሉ ከፍቶ ወደ ራሱ የማያስገባበት ምክንያት የለም። ያም ደግሞ ሙሴ ነው የተባለው ሰው እንግዲህ አስቡት። ዶክተር አብይ ስለ ሙሴ በደንብ ያውቃል። ከማናችንም ያልተናነሰ የመጽሐፍ ቅዱስ ዕውቀት አለ። አንድ ሁለት ወይም ከዛም በላይ እኔ በናሽናል ሚዲያ የእግዚአብሔርን ቃል እየጠቃቀሰ ሲናገር ሰምቻለሁ። ፕላስ ደግሞ የነቢያትን አገልግሎት በጣም የሚያከብር ሰው ነው። እሱ ራሱ ወደ ንግስና እንዴት እንደመጣ ሲናገር ገና በልጅነቱ ትንቢት እንደሰማ ንጉስ እንደሚሆን ሰባተኛው ንጉስ አንተነ